በህይወት መንገድ በህይወት ጉዞ በምታረጊው ጀርኒ ላይ መንገድሽ ሁል ጊዜ ስሙዝ አይሆንም እና የተለያዩ ነገሮች ያጋጥሙሻል። እየሄድሽ እያለ ትልቅ ተራራ ከፊትሽ ይመጣል። ተራራው መውጣት ይኖርብሻል። ከዛ ተራራው መውረድ ይኖርብሻል። ከዛ አለፍኩት ስትይ ደግሞ ደንበኛ ምድረ በዳ፣ ምንም ውሃ የሌለበት ከባድ የህይወት ምድረ በዳ ደግሞ ይመጣል። አስቸጋሪ የሆነ ማለፍ አለብሽ። በሱ ታልፊዋለሽ። ከዛ ደግሞ ሸለቆ ይመጣል፣ ጉድጓድ። በሱ ውስጥ ደግሞ ወርደሽ መውጣት አለብሽ። ውቅያኖስ ይመጣል፣ ውቅያኖሱን መሻገር አለብሽ። እና በህይወታችን መንገድ ላይ የተለያዩ ነገሮች እንዳናልፍ የሚያደርጉን መንገድ ላይ የሚያስቀሩን ነገሮች አሉ። አለፍኩት ስትይ ደግሞ ከፊትሽ ጎልያድ መጥቶ ይቆማል። እሱን ደግሞ ከጣልሽው ጥለሽው ስታልፊ ደግሞ የራስሽ ድካም ደግሞ የራስሽ ስጋ ደግሞ ይታገልሻል። እና ሰው በህይወት መንገድ ላይ በሚሄድበት ጊዜ ብዙ እንቅፋቶች አሉት። መንገድ ላይ የሚያስቀሩት ብዙ ነገሮች አሉት። አሸናፊዎች የሚባሉት ወይም ኦቨርካመርስ ዊነርስ የሚባሉት እነዚህን የሚገጥሟቸውን ተግዳሮቶች ተራራውን ሲመጣ ወጥተው ወርደው ጉድጓድ ሸለቆ ከመጣ አልፈውበት ምድረ በዳውን አልፈውበት የመጡትን ተግዳሮቶች መንገድ ላይ ሳይሸነፉ ሳይቆሙ አልፈው ሄደው መድረስ ያለባቸው ቦታ ላይ የሚደርሱ ሰዎች ናቸው ኦቨርካመርስ። ውድድራቸው ከራሳቸው ጋር ሳይሆን በራሳቸው ትራክ ውስጥ ራሳቸው በስተሰመረላቸው ትራክ ውስጥ ግን የሚመጡ ተግዳሮቶችን ያሸንፋሉ፣ ድል ያደርጋሉ። እነሱን ኦቨርካመርስ እንላቸዋለን። ድል አድራጊዎች፣ አሸናፊዎች፣ ዊነርስ እንላቸዋለን። እና ዛሬ ለተመልካቾቻችን እኛ እንዲያሸንፉ በህይወት መንገዳቸው ላይ የተለያየ ነገር ሲገጥማቸው ተስፋ እንዳይቆርጡ እንዳይቆሙ የሚያሸንፉበትን ኮምፖነንቶች ለማሸነፍ የሚረዷቸው ነገሮች እነሱን ነው የምናየው። ጨዋነት በጣም ነው የምወደው፣ ወይም ኢንቴግሪቲ ለማለት ነው። ኢንቴግሪቲ የሚለውን ቃል ለመተርጎም የተለያየ ነገር መጠቀም። ኢንቴግሪቲ ማለት የመርህ ሰው መሆን ማለት ነው። በሞራል ፕሪንሲፕል በመርህ የሚመራ ሰው ማለት ነው ጨዋ ማለት። አሁን ለማስረዳት ይህን ላሳይሽ። እኔ አዲስ አበባ ውስጥ ሰው ያውቀኛል። የማደርገው ነገር በሙሉ በህዝብ እይታ ውስጥ ነው ያለው። ምንም ነገር ባረግ ማለት አላረግም እንጂ ናይት ክለብ ብሄድ ነገ ጠዋት ትሰሚያለሽ። ምክንያቱም ይታወቅ ህዝብ ያውቀኛል። የሆነ ሆቴል ብገባ ሰዎች ያዩኛል። በቃ የማደርገው ነገር በህዝብ እይታ ውስጥ ነው ያለው። ምንም ባረግ ህዝብ እይታ ውስጥ ነው ያለው። ስለዚህ አዲስ አበባ ውስጥ እኔ ጨዋ ነኝ። ለምንድን ነው ጨዋ የሆንኩት? ሰዎች ስለሚያዩኝ ነው ጨዋ የሆንኩት። አሜሪካ ሄድኩኝ እንበል። ከአሜሪካም ደግሞ ይሄ ብዙ አበሻ የሌለበት ቦታ ላይ ሄድኩኝ። እዚህ ያለችኝ ጨዋነቴ እዛም ካለች የሆነ ጨዋ ነኝ። ምክንያቱም እዛ የሚያየኝ ሰው የለም። የፈለግኩትን ነገር ባረግ፣ ጠጣ፣ ገልፍሬንድ ይዤ የሆነ ቦታ ብገባ ምን ብል ማንም አያየኝም። ኢንቴግሪቲ ማለት ሰዎች ሲያዩሽም ሳያዩሽም አንድ አይነት ሰው መሆን ማለት ነው። ሰዎች እያዩሽ አይደለም፣ ማንም አይታዘብሽም፣ ማንም አያወራብሽም። በዚህ አይነት ቦታ ላይ ስትሆኝ እንዴት ነው የምትሆኘው ነው። አሁን ለምሳሌ እናያለን እዚህ በጣም ጨዋ የሆኑ ሰዎች ዱባይ ሄደው ኮምፕሊትሊ ሌላ ሰው ናቸው። ሌላ ሰው ነው የምታገኘው። አይቻለሁም። ሌላ ሀገሮችም ከሰዎች ጋር ሄጄ ያውቃለሁ። እና እዚህ በጣም በቃ ጨዋ ምናምን ያልሻቸው ሰዎች ወጣ ሲሉ ሌላ ሰው ይሆናሉ። ይሄ ላክ ኦፍ ኢንቴግሪቲ ነው። ስለዚህ ጨዋነት ይሄ ማለት በሞራል በመርህ ነው የምትመላለሽው። በሰው ያየኛል ላያየኝም ሳይሆን በትክክለኛው በሞራል ፕሪንሲፕል ነው የምትመረው። ይሄ ለአሸናፊነት በጣም ይጠቅማል። መንገድ ላይ እንዳልቀር እዛ ጋር ሰው ያየኝም ብዬ መንገድ ላይ የማይሆን ነገር እንዳላደርግና መንገድ ላይ እንዳልቀር በጣም ይረዳናል። እና ኢንቴግሪቲ ማለት አዲስ አበባ ያለ ባህሪ አኗኗሪ ዋሽንግተን ዲሲም እንደዛው እዚች ያለች ጨዋነቴ ዱባይም እንደዛው ሲሆን ነው። ይሄንን ከጠበቅኩኝና በመርህ ካደረግኩት ህይወቴም መንገድ ላይ ከሚያስቀረኝ እንቅፋት አመለጥኩኝ ማለት ነው። ለዚህ ነው ጨዋነት፣ ግልጽነት።
ግልጽነትም ያስፈልጋል። ግልጽነት ደግሞ ኦነስቲ ለማለት ኦነስቲ ነው። ኦነስቲ ያለው ሰው አይደባብቅም። ያለውን ነገር ግልጽ ያደርጋል። ድካሜን እነግርሻለሁ፣ ብርታቴን እነግርሻለሁ። ኦነስቲ ያለው ሰው አይዋሽም፣ አይሰርቅም። አንድ አይነት ነው የሚሆን እና ያ በጣም ለአሸናፊነት ይረዳሻል። እንትን ትራፕ ውስጥ አይገባም፣ ወጥመድ ውስጥ አይገባም። እኔ ድሮ የመጀመሪያ አሜሪካ ልሄድ ፈልጌ መጀመሪያ ድሮ ሄጅ እዛ ለመማር ፈልጌ ነው። ከዛ ኤምባሲ ቪዛ ስጠይቅ ከለከሉኝ። መንግስት የዛ ጊዜ የነበረው መንግስት ኤምባሲዎችን አናግሯቸው ነበር እና አናግሯቸው ዶክተሮች እየሄዱብኝ ስለሚቀሩ እና ደግሞ ትንሽ ስለሆኑ ዶክተሮቻችን አትስጡ ብለው ለካ ነግረዋል። በጓሮ ሄደው አሁን እኔ መሄድ ፈልጌ ሄጅ ስጠይቅ በቃ ነጭ ነች ዶክተር በጣም በሀገርህ ጠንክረህ ብትሰራ አለች። ከዛ ጀርባው ላይ አፕሊኬሽን ሪሲቭድ የሚል ማህተም ይመታሉ። ማህተሙን መቱ። ሌላ ጊዜ ልገባ ስል አሁን መጀመሪያ የሚያዩት ደግመሽ ስትገቢ ጀርባውን አይተው ተመቷል አልተመታም። ስለዚህ ሰዎች መከሩ። አሁን ይቺ አፕሊኬሽን ሪሲቭድ የምትል ማህተም አለች ፓስፖርት ላይ። ፓስፖርትን መቀየር አለብህ አሉ። በምንድን ነው የምቀይረው? ፓስፖርት እንዴት ነው የምቀይረው? ጠፍቶብኛል ትላለህ አሉ። ወይም ደግሞ ተበላሽቶብኛል፣ እሳት አበላሽቶብኛል ትላለህ አሉ። እኔ አልጠፋብኝም እላቸዋለሁ። አልጠፋብኝም ፓስፖርት እኮ ገብተህ ጠፍቶብኝ ማለት ኢሚግሬሽን ሄደህ አዲስ ፓስፖርት ለማውጣት ነው። ጠፍቶብኛል ትላቸዋለህ። እኔ አልጠፋብኝም። አይ ጠፍቶብኛል ትላለህ። እንደዛ ማለት አልችልም። ይህም መሰለሽ ኦነስቲ ነው። አትዋሽም፣ ይጠብቅሻል። መስረቅ ውስጥ አይገባም። ኦነስቲ ያለው ሰው መዋሸት ውስጥ አይገባም፣ መስረቅ ውስጥ አይገባም። በንጽህና ይኖራል፣ ይጠብቀዋል። ግን እየዋሸ የሰረቀ ከኖረ ሄዶ 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 አንድ ቀን ጉድጓድ ይጠብቀዋል፣ የሚያስገባው ጉድጓድ ይጠብቀዋል። ስለዚህ ኦነስቲም ደግሞ ለአሸናፊነት በጣም አስፈላጊ ነው። እሱም ደጋግመን አንስተነዋል ከዚህ በፊት ሰልፍ አዌርነስ። ስትሬንግዞችን አውቃለሁ፣ የምችላቸውን ነገሮች አውቃለሁ በደንብ አድርጌ አሁን እኔ አውቃለሁ። የማልችላቸውን ነገሮች ደግሞ አውቃለሁ፣ አልሞክራቸውም። እነሱ ማለት የተሰጡኝ አሉ፣ መክሊቴ የሆኑ አሉ፣ እንደምችላቸው አውቃለሁ። እነሱ ላይ አተኩሬ እሰራለሁ። ከላይ ያደረገው ብዬ የሆነ ሰው አደረገውና ተሳካለት ብዬ ብድግ ብዬ ያንን ለማድረግ አልሞክርም። እሱ ያኛውን ነገር ቢዝነስ ሰራና ተሳካለት ብዬ ለምን እኔስ አልሰራም ብዬ አልሞክርም። የኔን ነገሮች ለይቼ ያውቃቸዋለሁ፣ የኔ ያልሆኑትን ነገሮች ደግሞ ለይቼ ያውቃቸዋለሁ። ስለዚህ ሰልፍ አዌርነስ ራስሽን በደንብ ስታውቂ የተሰጡሽን ነገሮች ያንቺ የሆኑትን ነገሮች ታውቂያለሽ፣ ያንቺ ያልሆኑትን ነገሮች ደግሞ ታውቂያለሽ። እና ሌላ ሰው አይተሽ እሱ ያደረገውን ነገር ለማድረግ አትሞክሪም ማለት ነው። ኮሚኒኬሽን አቢሊቲ ነው። ምሳሌ ልንገርሽ። ኦባማ የአሜሪካ ፕሬዚደንት ሆነ፣ በጣም በጥሩ ሁኔታ ብዙ አሸንፎ። ኦባማ አይ ቲንክ ህግ ነው የተማረው፣ ማስተርስ ዲግሪ ነው ያለው። ከኦባማ በላይ የተማሩ ሰዎች አሉ አሜሪካ ውስጥ፣ በህግም ፒኤችዲ ያላቸው፣ 2 ፒኤችዲ ያላቸው፣ 3-4 ማስተርስ ያላቸው ዩኒቨርሲቲ ፕሮፌሰሮች፣ ስኮለርስ አሉ። ኦባማ ምንድን ነው ልዩ ያደረገው? ኮሚኒኬት ማድረግ ይችላል። ተናግሮ ተደማጭ መሆን ይችላል። ስለዚህ አሁን ፖለቲካው ዓለም ውስጥም ገብተው የሚሳካላቸውና የማይሳካላቸው ሰዎች የምታየው ኮሚኒኬት ማድረግ የሚችሉ ናቸው። ጋዜጠኞች እንዳንቺ ቶክ ሾው ሆስት ሆነው የሚሳካላቸው፣ አንቺ አሁን በጣም ሰው ይወድሻል፣ ህዝብ ይወድሻል በጣም አይደል? እና ምንድነው ኮሚኒኬት ማድረግ ስለምትችሉ ነው። በጋዜጠኝነት እኮ ፒኤችዲ የሰሩ ሰዎች አሉ ዩኒቨርሲቲ ውስጥ ያሉ። ግን መናገር፣ መግባባት፣ ሀሳብን በንግግር መግለጽ፣ የሌላ ሰው ሀሳብን ደግሞ መረዳት፣ ይሄ ኮሚኒኬሽን ስኪል በጣም ያስፈልገናል አሸናፊ ለመሆን፣ ኦቨርካመር ለመሆን ማለት ነው። አቢሊቲ ቱ ኢንስፓየር። ሌትስ ሴይ አንቺ አሁን አንድ ካምፓኒ ያለሽ እንበል፣ አንድ ድርጅት አለሽ። ራዕዩ አንቺ ነው፣ የምታውቂው ራዕዩ አንቺ እንደሆነ ነው። በአንቺ ስራ 50 ሰዎች አሉ የሚሰሩ። እዛ ተቀጥረው ስራቸው መስራት ይችላል።
የተቀጠሩበትን ደሞዝ የሚከፈላቸውን ስራ መስራት ይችላሉ። ግን ሌላ አማራጭ አለ። አንቺ ያየሽውን አሳይተሻቸው፣ አንቺ ያየሽውን ቪዥን ለነሱ አሳይተሻቸው፣ ከዛ ያንን ቪዥን እንዲወስዱት የራሳቸው እንዲያደርጉት አድርገሻቸው፣ ኢንስፓየር አደረግሻቸው ማለት ነው። ከዛ እዛ ድርጅት ስትመጪ ሁሉም ይሄ ስራዬን ሰርቼ ሰዓት ሲደርስ እወጣለሁ ሳይሆን የእኔ ድርጅት ብሎ ነው የሚያስበው። አሁን ይሄንን ማድረግ የምትችይው ሌሎችን ኢንስፓየር የማድረግ ችሎታ ካለሽ። ስለዚህ አንዳንድ ድርጅት ስትሄጂ ሁሉም ሰራተኛ ስራውን ይሰራል፣ ሰዓት ሲደርስ ይወጣል፣ አለቀ። ሌላ ድርጅት ደግሞ ስትሄጂ ሁሉም ሰራተኛ የራሱ ድርጅት የራሴ ድርጅት ብሎ ነው የሚሰራው፣ የራሴ ካምፓኒ ብሎ ነው። ሰዓት አይጠብቁም፣ አርፍደው ሲሰራሉ፣ ስራው ካላለቀ አይወጡም፣ ማንም እንዲነግራቸው አይጠብቁም። ይሄ ምንድን ነው? ያንቺ አቢሊቲ ኢንስፓየር የማድረግ ችሎታሽ ነው ማለት ነው። ስለዚህ ኦቨርካመር ለመሆን አሸናፊ ለመሆን ይረዳል። መለኛነት ደግሞ ክሪኤቲቪቲ ነው። ክሪኤቲቪቲ ማለት አሁን መንገድሽን ስትሄጂ ከዛ እንቅፋት መጣ፣ አይ በቃ እኔ እድለቢስ ነኝ ማይሆን ነገር ነው ብለሽ ልታቆሚ ትችያለሽ። ግን አሁን ምን ላድርግ፣ ምንድነው ማድረግ? በዚህ ጋር መንገዱ ተዘግቷል፣ ቤት አድርገን ነው ብናልፍ ይህንን አልፈ ነው ምን ሄደው ብሎ ማሰብ ነው ክሪኤቲቪቲ። ስለዚህ ኦብስታክልስ ሲመጡ፣ እንቅፋቶች ሲመጡ ያንን እንቅፋት የምታልፊበት መንገድ ሳትደነግጪ፣ ሳትናደጂ፣ ብስጭት ውስጥ ሳትገቢ፣ ጊቭአፕ ሳታረጊ እንዴት አርጌ ልለፈው ብሎ ማሰብና ያዛች ጋር መሄድ እሱ ክሪኤቲቪቲ ነው እና ለአሸናፊዎች የግድ ነው ክሪኤቲቪቲ። ሰባተኛው ደግሞ ብቃትን ነው የምናነሳው። ብቃት ለአሸናፊነት እንዴት ነው መንገዱ ወይም ደግሞ የምንሄድበት የሚሆነው? ካፓቢሊቲ ማለት ነው ብቃት። በአንድ ነገር የተለየ ችሎታ ካለሽ በአንድ ነገር ብቻ የምትፈለጊበት ችሎታ ይኖርሽ። ከዛ በዛ በምትፈለጊበት ኤሪያ ላይ ብቃት ካለሽ ትፈለጊያለሽ። እኛ ቤት መብራት ተበላሸ እንበል፣ ከዛ ኤሌክትሪሽያን ይፈልጋል። አንዱ ሞከረ እምቢ አለው፣ ግን በጣም ጎበዝ ግን ኤሌክትሪሽያን አለ ሌላ። ስለዚህ ኤሌክትሪሽያኑ ይጠበቃል። ማታ ነው የሚችለው ከተባለ እስከ ማታ ድረስ እንጠብቀዋለን። መጠበቅ ግድ ነው። ውሃ የሚሰራ ከሆነ አሁን ትናንሾቹ ምሳሌዎች ነው። በጣም ጎበዝ ከሆነ ትጠብቂዋለሽ እና በሙያቸው ይፈልጋሉ። ምጣድ የሚሰራው፣ ኤሌክትሪክ የሚሰራው፣ ቧንቧ የሚሰራው ሁሉም ተፈላጊ ናቸው እና አሸናፊ ለመሆን የግድ ነው ብቃት። በተለይ ሌላ ሰው የማይችለው አንቺ የምትችለው ነገር ካለ አንቺ በቃ በኔ ለመምጣት አለበት፣ ሌላ አማራጭ የለም። በቀላሉ የምትተኪ አትሆኝም። ወይ በኔ ልክ ሄደች ምን ችግር አለው ሌላ ሰው ይመጣል የምትባይ አትሆኝም ማለት ነው። ስለዚህ ብቃት ነው።